እንግሊዝ እኛን ረድቶናል የረዳን ስለሚወደን አይደለም ጣሊያንን ለማስወጣትና ለመተካት ነው እና ባለቅኔው ይሄንን ነው የተቀኘበት መጀመሪያ ሐሳቡን ልንገራችሁ ብዬ ነው መጽሐፍ ቅዱስ ላይ ሰይጣንን ሰይጣን አያወጣውም የሚላል ታውቃላችሁ ሰምታችኋል ሰይጣንን ሰይጣን ያስወጣዋል አያስወጣውም ወይም የወጣው በትክክል ሰይጣን አይደለም ማለት ነው እንጂ ሰይጣን ከሆነ በትክክል ሰይጣን ያስወጣው እና አሁን ባለቅኔው ምን አለ ተወለጠ ሂዘተ ጽፈ በልሳነ ርህቅት ዮናኒ ብሂለ እይትካል ለሰይጣን አውጾተ ሰይጣን ተቃራኒ መገብታቲ እንግልጣር ለፈነውሙ ማኒ እስመ ክህሉ አውጾቶ ለሰይጣን መስሎኒ ምን ማለት ነው ባጭሩ ሰሙን ነግሬያቸዋለሁ እንግሊዝና ጣሊያን አይዋደዱም ያልተዋደዱት ግን እንግሊዝኛ ለመርዳት ስለፈለገ አይደለም እንግሊዝ ጣሊያንን አስወጥቶ እኛ በእኛ ላይ ለማደር ነው እንግዲህ መደበኛውን ሰይጣን አውጥቶ ሌላ ምክትል ሰይጣን ማስተናገር ነው እና ሊቁ ምንድነው የሚለው እንግሊዝ ጣሊያን ያስወጣው እንዴት አድርጎ አስወጣው ወነ ሰይጣን ሊያስወጣው አይችልም ብሎ ነበር ወንጌል አሁን ግን ተገለበጠ ሰይጣን እንዴት ሊያስወጣው ቻለ ነው እንግዲህ ጥሩ ቀን አይደለ ይጨበጨባል ሌላው ደግሞ ይትረከብ ምክር እንድህረ መከራ ይላል ከመከራ በኋላ ምክር ይገኛል ነው አንዳንድ ጊዜ ብዙ ችግሮቹ ከደረሱ በኋላ ለምሳሌ ሰው ጫማ የሰራው እግር ስላለ ነው እግር ባይኖር ጫማ ይሰራል ሞባይል የተሰራው ጆሮ ስላለ ነው በጣም አበባ የተሰራው አይን ስላለ ነው በሆነ አጋጣሚ ዓለም በጠቅላላ አይነ ስውር ቢሆን የአበባ እርሻ ባንድ ቀን ይዘጋል ምክንያቱም አበባ ላይ የአይን ምግብ ነው ምንም ለምሳሌ አፍንጫ ከስራ ውጭ ቢሆን የሽቶፋ የፈረንሳይ የሱዳን ባሽቶ የለም ምክንያቱም ችግሩ ከተገኘ በኋላ ነው መፍትሄ የሚገኘው ማለት ነው አንዳንድ ጊዜ ከዚህ ካገቡ በኋላ ጥናት የሚጀምሩ ሰዎች አሉ ከምርጫ በኋላ የሚቀሰቅሱ ማለት ናቸው እና አሁን ይሄ እኔ መጨመሪያ ነው የቀኔው አይደል እና ይትረከብ ምክር እንድህረ መከራ አምጣነ ይትረከብ ምክር እንድህረ መከራ ወይስማ ዘንተ ዘይቤ እዝና አምሳል ወደ በጣም አሁን በቀኔ ቤት ቢሆን እንዴት አድርጌ ያመሰጥረው ነበር በጣም ማድቀቅ ስላለብኝ ነው ራቁቱ ማቅረብ ስላለብኝ ነው ለእናንተ ምንድነው ይትረከብ ምክር እንድህረ መከራ ማለት ከመከራ በኋላ ምክር ይገኛል ማለት ነው ከወደቁ በኋላ የትልጠገን ማለት አይደል ከታመሙ የትልታከም እንደሚባለው ማለት ነው እና በመጽሐፍ ቅዱስ ላይ ሳኦልን እግዚአብሔር አንግሶት ነበር ከማንገሱ በፊት እግዚአብሔር ያን ነገር ካነገሰው በኋላ ግን ወይኔ ምን ነው ሳኦልን ባላነገስኩት ብሏል እግዚአብሔር አለ ባለቀኔው ዓለም በጸጸት የተሞላ ነው ሁሉ ጊዜ እንደ አይነት መሰናክሎች ይገጥማሉን አሁን በጣም ሰፊ ምስጢር ነው ያለው ሌላ ደግሞ ስለ አመጽ አልገዛም ብሎ የሚያምጽ ይቀሰቅሳል አመጽ ማለት አልገዛም ባለቀኔው ምንድነው የሚለው ለሰው መሪ እንጂ ገዢ ሊኖረው አይገባም ነው የሚለው እንስሳት ገዢ እንጂ መሪ እንጂ ገዢ የላቸው ለሰው ግን ገዢ አለ እንደምታውቁት ባለም ላይ ሳይፈለጉ እየተሾሙ ሳይፈለጉ ፖለቲካ መስራቸው እኔ ፖለቲካ አይደለም ያለምን ጠባይ ነው እየነገርኳቸው ያለው እና ባለቀኔው ምን አለ ቦኑ ተአምር ከመይት ቀነዩ ለበረድ ወመብረቅ ለመብረቅ ለምን ትውቱ ተሰይጦት ከበወርቅ ብሲ ሩቅ ብሲ ለብሲ ሩቅ ዓለም ህይወቱ ዘሐልቅ ወሰማይ አጽሙ ይተከደን ደመና መቃብር ሙቅ በእዮር እንዛሃሎ አምላከ እዮር ምጡቅ ዘይፈትህ ለሃጠ ወይፈትህ በጻድቅ እስመ አምጣነ ጽጌ ዓለም ሰርጸ መደለዋን አይጹቅ ጽባህ ተሰርጽ ወሰርከ ተወድቅ አሁን የምድረው የሚለው የተገፋውን ሰው ነው የሚመክረው ሰው አንተ ሰው በገንዘብ ለሰው የምትገዛው በረዶ ሲገዛው አይተታቃል ሆይ መብረቁን መብረቅ ሲገዛው አይተታቃል ሆይ ለምንድነው ሰውን ሰው የሚገዛው ማመጽ አለብን ማለት ነው እንግዲህ የትኛውን ነው እንደ ደቡብ አፍሪካ አይነቱ ማለት ነው እንደ ኔልሰን ማንዴላ የቀኝ ግዛት አፓርታይድ አላል ነበር የዛን ጊዜ ማለት ነው እና አሁን ባለቅኔው ይሄን የተናገረው በዚህ ውስጥ ሊያስተላልፍ የፈለገው መልእክት ምንድነው ትክክለኛ ፈራጅ እግዚአብሔር ነው አለ እግዚአብሔር ሲፈርድ መረጃ ሰብስቦ አይደል አሁን የሰዎች ፍርድ በመረጃ የታገዘ ስለሆነ ብዙውን ጊዜ ያለ ጥፋታቸው የታስ በ10 አመታቸው ጥፋተኛ አይደለም ተብሎ ሲፈቱ እናውቃለን
በሬዲዮ ሰምቻለሁ። እግዚአብሔር ግን ከ10 ዓመት በኋላ በስተት ነው የፈረኩ ባያለው ሰው አልነበረም የለም። የሚገርመው አይኖርም። ሌላው ደግሞ ምን አለ? ስም እንደምታውቁት በሀገራችን ብዙ የተበላሹ ስሞች አሉ። ያለ ቦታቸው የተለጠፉ ንጉሱ ተብሎ ዙፋን ላይ መቀመጥ ሲገባው የቤተ መንግስት ዘበኛ የሆነ ማለት ነው። እና ባለቅኔው ምን ይላል? ቦህሱ ስመ ተጸወር በውሸት የሚወጡ ስሞች አሉ። እስመቦ በባ የውሃናት ታውቃለች? የውሃናት የት ነው ያለችው? ምን ታላለች? ስሙን ታላለች። አሁን እሷ በትክክል የውሃናት ነው መባል ያለባት። የውሃ ልጅ ምንድነው መባል ያለባት? ንገሩኝ። የውሃ ልጅ ነበረ። አሁን እሷ ይሄ ተገልብጧል። የውሃ ልጅ መባል ሲገባት ውሃ ካለ የውሃናት ትኖራለች። የውሃናት ስላለ ግን ውሃ ሊኖር አይችልም። አሁን ተገልብጧል አለ ባለቅኔው። ይሄ ትክክል አይደለም። በዓለም ላይ እኔ አሁን ይሄ የሃይማኖት አውደ ምሕረት ስላልሆነው እንጂ ስለመቤታችን ነው ቅኔ የተቀኘው። በትክክል ቦታው ላይ የተገጠመ ስም ንባቡ ከምስጢሩ ከትርጓሜው ከግብሩ ጋር የተሰናኘ የተቆራኘ የተስማማ የድንግል ማርያም ስም ለማለት ፈልጎ ነው ባለቅኔው። አሁን ግን ስብከት ስላልሆነ እንተዋለን እና አሁን ምንድነው ያለ ቦታው ስም ይወጣ። አሁን እኛ ሀገር ብዙ ስሞች አሉ። እውነቱን ለመናገር የድሮ ስሞች ችግርን ይገልጡ ነበር። ችግርን ይገልጡ ነው። መቼ እንደወጣ ለምሳሌ ምናሴ መርሴ ያዘው ማስረሻ ማለት ነው በአማርኛ። ዮሴፍ ምናሴን ለልጁ ስም ያወጣ ግብጽ ወርዶ ቤተሰቦቹ ወንድሞቹ ጠልተውት ስንት መከራ ደርሶበት ከወለደው በኋላ ማስረሻ የችግር ማስረሻ ማለት ነው። አሁን ዛሬ መቼ እንደተወለደ ለምን እንደተወለደ እንኳን የታወቀ ነው። በጣም ብዙ ችግሮች አሉ። ስሙ አብሮ አልሄደም ማለት ነውና ባለቅኔ ይሄን ይተቻል። ሌላው በቅኔ ቤት እንደው ሳልናገረው የማልፈው ባለቅኔዎች ይመርጣሉ። መጀመሪያ ንባብ ይመረጣል፣ ቀጥሎ ትርጓሜ ይመረጣል፣ ቀጥሎ መሰምና ወርቅ ይመረጣል፣ ቀጥሎ ቤት ይመረጣል፣ ቀጥሎ ምስጢር። አሁን ቤት ለምሳሌ በቅኔ ትቤት አሁን የጀማሪ ቅኔ ነው። እኔ የበሰለ ባለቅኔ ትትት የብርድ ነው፣ አይቀኝም፣ ብዙ ነውር ነው። ክቤት ሙቤት እነዚህ ሁሉ እግሮሙ አይኖሙ ልብሶም ብዙ ስለሞላ ማለት ነው። የሞላ ነገር እንደምታውቁት አይከበርም። ወርቅ የሚከበረው ከድንጋይ ስለሚበልጥ ሳይሆን ትንሽ ስለሆነ ነው እንጂ ወርቅ ድንጋይ ነው፣ ምንም ትርጉም የለውም። ግን ድንጋይ የዋህ ነው፣ በየቦታው ስለተገኘ ማንም ቦታ አይሰጠውም። እና መምረጥ አለ። አንዳንድ ጊዜ ቅኔ ስነ ጽሁፍ ኪነጥብ የህዝብ አይደል። አንዳንድ ጊዜ ህዝቡ ወዶታል ሲባል ህዝቡ ወዶታል የሚባለው ለጤፍና ለስንዴ ነው፣ ለግጥም አይባልም። በጣም ነውር ነው። ህዝቡ ሊገባውም ላይገባውም ይችላል። እኔ አንድ ትልቅ ባለቅኔ ድሮ ይባላል ጎንደር ተቀኝተው ሲወጡ አንድ የኔውን ቢጤ ዝም ብሎ ከጠራ ሜዳ ማድነቅ የሚወዱ ሰዎች አሉ። ለምን እንዳደነቋችሁ መጠየቅ አለባችሁ። እና ሰውዬው የኔታ እንደው ዛሬ ጥሩ ቅኔ ተቀኙ አላችሁ። ሙቻለሁ እንጂ ምኑን ተቀኙት አንተ ከሰማኸው። እና እንደዚህ አይነት ገብቷቸዋል። አሁን ደራሲዎቻችን አዳምጠኝ፣ በዚህ ኮሜዲ ያለው እንደ ነገር እንደነ ተጨማሪ እንጀራ ተገኘ ማለት ነው ሳይታስ። እና ምንድነው ለማለት የፈለኩት ገጣሚዎቻችን መምረጥ አለባቸው። ማን ያደነቀኝ እንደው አላፊ አግዳሚ ሁሉ ሲያደንቅ ምን ገብቶ ነው ማለት አለባቸው። ህዝቡ ይደግፈዋል የሚባለው ለሃይማኖትና ለፖለቲካ ነው፣ ለቅኔ አይሆንም። በጣም ነውር ነው። እኔ እውነቴን ነው የምላችሁ። እና አሁን እኛ ሀገር በአጋጣሚ ብዙ ነው፣ በአጋጣሚ የሚኖረው ይበዛል። ያው አንድ አይነት ነው፣ ብዙ ልዩነት የለውም። እና ገጣሚዎቻችን ሊያጣሩ ይገባል ማለት ነው። ሰሚ ሊመርጡ ይገባል። ካልመረጡ አደጋው ከባድ ነው። እየቀለሉ መምጣት ይገባል። ይሄ ሳይንስና ቴክኖሎጂ ኑሯችንን አቀለለ፣ እኛንም አቀለለን። ኑሯችንን አቀለለና መረጃው ሳይንስና አሁን ብዙዎቹ ግጥሞች እንደ መጥፎ ሴት ወጥ አድረው ጅጅ የሚሏሉ ይገርም፣ አድረው የማይገኙ ወዳው የሚጠፉ ዘፈኖቹ ሰምታችሁ የዘፈን አልወድም እኔ እምነት የሚከለክለኛል። በሬዲዮ እንሰማለን። አንድ ሰሞን ምድሩን በቃ ሰማይና ምድር ተደበላልቆ በማግስቱ እንደ ጥቅምት አበባ የት እንደሚገቡ አይታወቅም። ሳይቦኩ እየተጋገሩ ነው። ምንም ሌላ መስጠት የለውም። እና ባለቅኔዎቻችን ሳታቦኩ
አትጋግሩ ስትጋግሩም አታሳርሩ እና ይሄ ፕሮግራም ጥሩ ነው በእውነት ህዝቡ ጆሮ ተከፍቷል ማለት ነው አያችሁ በጣም ቀላል አይደል አሁን ስንት ሰው ጠጅ ቤት ሞልቷል በአሁኑ ሰዓት ስንት ሰው ድራፍት ቤት ሞልቷል እናንተ ግን ጥማታቸው የኪነ ጥበብ ስለሆነ በጆሮ የሚገባ በነገራችን ላይ ማየት የተሳነው አይደለም አይነ ስውር ነኝ አይነ ስውር ማየት የተሳነው አይባልም አይነ ስውር ማለት የበረንዳውን አጥፍቶ የሳሎኑን ያበራ ማለት ነው እንጂ ይሄ እንትን አይደለም አንዳንድ ጊዜ አይነ ስውራንም እኛም የበታችነት እየተሰማን ነው መሰለኝ አይነ ስውራ አይን ነው አይኑ ወደ ውስጥ የገባ ማለት ነው አምፖል የተቃጠለበት እንጂ መብራት የሄደበት ማለት አይደለም እና ጨርሻለሁ እግዚአብሔር ይስጥልኝ